ሃይ ጋይስ ለካሊ በመኪና ጊፍት ሊሰጠው ነው እሱ ግን ነዳጅ ተሰልፎ አርፍዷል ይሄን የመስራሽ ልነግረው ነበር ሐሳቤ እየመጣ ነው ቆይ በእግሩ መጣ እንደ መኪናውን ተተ ካሌባ የኩሪያታም ነዳጅ ተሰልፌ ነው በእናት እንዴት አርጓል የመኪና ነዳጅ 3 ሰዓት መዳሪያለም ናስቲ ግባ በካሜራ ምንድነው የምትቀበይ ከዛ ለገላገለ ነው ብለ ምን ይሰማሃል ምንድነው የምትገላገኝ ገይኝ ስንት ፎሎወር ያለበት እንጥባንት ምንድነው ከ1 ሚሊዮን በታች ላላቸው ፎሎወሮች መኪና ሲድሮ አፕ ሊሸልም ነው እንዴት ሶ ጋይስ ቲክቶክ ላይ ከ1 ሚሊዮን ፎሎወር በታች ላላችሁ ቲክቶከሮች ሲድሮ አፕ ቆንጆ ኤሌክትሪክ መኪና ይዞላችሁ መጥቷል እንዴት ካላችሁ እንዴት እኔ ነኝ የምፈልገው የሚጠበቅባችሁ ቲክቶክ ላይ ከ1 ሚሊዮን ፎሎወር በታች ሊኖራችሁ ይገባል ሲቀጥል ሲድሮ አፓችሁ ላይ 444000 ቀድማችሁ መግባት አለባችሁ ቀድሞ የገባ መኪናውን ይበላል ማለት ነው እንዲሁም ደግሞ ማሟላት ያለባችሁ እኔ በጓደኛዬም ቢሆን እበላለሁ ሶ ማሟላት ያለባችሁ ነገር ስንት ነው እሱ ከስር ማስቀመጣቸው ሁለት ሃሽታጎችን መጠቀም እንዳትረሱ እንዲሁም ደግሞ የሲድሮን ሊንክ ከላይ ባዮቹ ላይ ማስቀመጥም እንዳትረሱ ሌላ መርሳት ያለባችሁ ነገር ምንድነው ይሄ ቻሌንጅ የሚቆየው ለአንድ ወር ብቻ ነው እቺን አንድ ወር በአግባቡ ተጠቀሙና የመኪና ባለቤት ሁኑላችኋለሁ ወዳችኋለሁ ባይ ስሙን አልጠቅሶም ጓደኛ አለኝ አንድ ጓደኛ አለኝ የባከን የመኪና ባለቤት አርገን ናምጣ ባክ አንዳታካፍለው ኤኒዌይስ አሸንፉ እና ደግሞ ከ1 ሚሊዮን ፎሎወር በላይ ላላችሁ ቲክቶከርስም በቅርቡ ቻሌንጁ የሚጀመር ነው የሚሆነው ድጋሚ ወዳችኋለሁ